ዶክተር አብይ አህመድን የኢትዮጵያ ጠቅላይ ሚኒስትር ወደዚህ እጋብዛለሁ። አመሰግናለሁ። እግዚአብሔር ያክብራችሁ። ቁጭ በሉ። አመሰግናለሁ። ኢትዮጵያዊነት እንደዚህ ነው የሚያምረው፣ ስንዋደድ ስንከባበር። ዛሬ እዚህ የመጣሁት ለሁለት ምክንያት ነው። አንደኛው የእውነተኛው አንደኛ ተከታይ ብዙዎችን ባላሰቡት ባልጠበቁት መንገድ አንደኛ ያላቸውን አንደኛ ለማመስገን ነው። ንግግሬን ከመጀመሬ በፊት ለዕለቱ አንደኛ ብዙዎችን አንደኛ ላደረገው የብዙዎች አንገት ላይ ወርቅ ላስቀመጠው በብዙዎች ልብ ላይ ፍቅር ላስቀመጠው በብዙ ቤተሰብ ሰላም ላወረደው በማስመሰል ሳይሆን ወደ መምሰል እያደገላለው እሱን ለማክበር ነውና የመጣሁት። ከኔ ጋር ሆናችሁ እንድታከብሩልኝ። አንደኛ አመሰግናለሁ። ቁጭ በሉ። እኔም እናንተም Thank you. እኔም እናንተም
ዮኒን የምንወደው የምናከብረው ወደን ሳይሆን አክባሪው ስላከበረው ነው። እሱ ያከበረውን እሱ የወደደውን የእጁን ስራ የባረከለትን ለኛ መስማማት ብቻ ነው መፍትሄው እንጂ ዮኒ ዓለምን በሚያስደንቅ ሁኔታ ብዙ ጓዳ ገብቶ በእግዚአብሔር እርዳታ ድንቅ ስራ ሰርቷል። ለመልካም ወጣቶች ያለኝ መልእክት ዮኒ ስለ መልካም ወጣት ሲያስተምር ሰምቻለሁ። የሱ ትምህርት እንዳለ ሆኖ መልካም ወጣት ማለት ከማስመሰል ወደ መምሰል የሚያድግ ነው። ወደ መምሰል ማደግ ማለት ወደ ዕውቀት፣ ወደ ጥበብ፣ ወደ ፍቅር፣ ወደ በረከት፣ ወደ መስጠት ማደግ ማለት ነው። እኛ ሀገር በየሰፈሩ ቧንቧ ስለሌለ ራቅ ያለ ቦታ ቦኖ አለ። ከቦኖ 2 ኪሎ ሜትር 3 ኪሎ ሜትር የራቁ ሰዎች በጠዋት ተነስተው ውሃ ቀርተው ይመጣሉ፣ ወረፋ እንዳይበዛባቸው። በቅርብ ያሉ ሰዎች ደግሞ ረፈድ አድርገው ይሄዳሉ። ማደግ ማለት ወደ ዋናው ምንጭ ወደ ቦኖ መቅረብ ማለት ነው። ምክንያቱም ያ ምንጭ ስለማይደርቅ ሁሌ ይሰጣል። ሁሌ ይወዳል፣ ሁሌ ይቅር ይላል። እንደ ዮኒ እያገለገለ እያለቀሰ ይቅርታ ይጠይቃል። ዮኒን ያስለቀሰውና ይቅርታ ያስጠየቀው በደሉ ሳይሆን ወደ መምሰል ማደጉ ነው። ፖለቲከኛ ስለሆንኩ ወንጌልን መናገር አልችልም። ወደ መምሰል ማደግ ማለት እየሰቀሉ እንኳን የሚያውቁትን ያርቁምና ይቅር በላቸው ማለት ነው። ወደ መምሰል ስናድግ በደል አንቆጥርም። ወደ መምሰል ስናድግ ሰተን አንጠግብም። ወደ መምሰል ማደግ አለመንጠፍ ነው፣ ሁሌ መስጠት። ይሄን ዮኒ ታድሏልና ያብዛለት፣ ይጠብቅለት። የወጣት ማዕከል የበጎ ወጣት ማዕከል ግንባታና ሐሳብ በጣም የሚያስደስተኝ ሐሳብ ነው። ያው እንደምታውቁት ከናንተ እንደ አንዱ በመሆኔ ብዙ የሚሰጥ ነገር የለኝም። ምናልባት ወደፊት ዮኒ ጋር ተማክረን በበጎ ፍቃድ አንዱን ፕሮግራም በአሸርነት ባገለግል ሁለተኛው ያሳፍራል። ትንሽ ነገር መስጠት ያሳፍራል፣ ግን ድሃ ያለውን ነው የሚሰጠው። በቅርቡ ሰምታችሁ እንደሆነ አላቅም፣ በአንድ ሀገር በሰላም ሽልማት 25000 ዩሮ ተሸልሜያለሁ። ይህ ሽልማት ለመልካም ወጣት ግንባታ
የሚውል ይሆናል። ዮኒ ያለውን የሰጠ ንፉግ አይባልምና አመሰግናለሁ። እግዚአብሔር ይባርካችሁ። ያለውን የሰጠ ንፉግ አይባልምና ዮኒዬ ትንሽ ብትሆንም አትናቃት፣ ለሌሎች ማስተማሪያ ትሆናለች። ወደፊት ደግሞ ሲጨመር ይጨመርልሃል። የመልካም ወጣቶች አንደኛ ሲላችሁ ነበር ዮኒ። እኔ ደግሞ እድለኛ መሆናችሁን ልነግራችሁ ፈልጋለሁ። ኢትዮጵያ ውስጥ 30,000 ሱሰኛ ያለ ከመሰላችሁ ተሳስታችኋል። የውሸት ሱሰኛ፣ የፖለቲካ ሱሰኛ፣ የዘረኝነት ሱሰኛ፣ ተሹሞ ስልጣን ተሰጥቶት ህዝብ አምኖት ስራ የማይሰራ የዳተኝነት ሱሰኛ፣ ብዙ ሱሰኞች ባሉበት ሀገር እግዚአብሔር ማስተማሪያ እንድትሆኑ እናንተን መረጣችሁ። ብዙዎቻችሁ ለምን እኔን ስትሉ እንደነበር ሰምቻለሁ። እናንተ ተመርጣችሁ ነው እንድታስተምሩ። እንጂ ሱስ አሽሽ ብቻ ሳይሆን ዘርን ከዘር ማባላት ክፉ ሱስ ነው። ሃይማኖትን ከሃይማኖት ማባላት ክፉ ሱስ ነው። አንዳንዶች እያለቀሳችሁ ንስሐ ስትገቡ ወላጆቻችሁ ሲያለቅሱ፣ እኔ ደግሞ ኢትዮጵያ ስታለቅስ ነበር ማያት። ልጆቼ ምንም ሳያጡ ከመልክ እንኳን ሳይቀር አዳልቼ ቆንጆ አርጌ ብፈጥራቸው፣ በዝናብ ባረሰረሳቸው፣ ሰፊ ሀገር ብሰጣቸው፣ ስማቸውን በዓለም ላይ ባገን፣ ይህ አልገባ ብሏቸው የውሸት የወሬ የዘረኝነት ሱሰኛ ሆነው ይባላሉ ብላ የምታለቅስ ኢትዮጵያ። እናንተ ያችን ኢትዮጵያ እንድትፈውሱ እንጂ ዮኒ ምልክት ነው የሆነው እንጂ ሱሰኞች ብዙ ነን። ከ100 ሚሊዮኑ ብዙ ሱሰኛ ነው። ያ ሁሉ ሱስ እንዲቀየር ቅድም ዮኒ ካነሳው አንድ ሐሳብ ለማንሳት የኦርቶዶክስ ቤተክርስቲያን በእምነት ቀኖና ከወንጌላውያን ቤተክርስቲያን የተለየች መሆኗ ይታወቃል። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። በሄድንበት ሀገር ደረታችን ነፍተን 1000 ዓመት የቆየ ቸርች አለን እንላለን። ትገርማላችሁ እንዴት 700 ዓመት 1000 ዓመት 2000 ዓመት ቤተክርስቲያን ኖራችሁ ብለው ይደነቃሉ። እኛ ግን እዚያ አናከብራትን ብቻ ሳይሆን የፖለቲካ አጀንዳችን የዘር አጀንዳችን መጠቀሚያ እናረጋታለን። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። ከየት አመጣኸው ያላችሁኝ እንደሆነ የምትከተሉት እየሰቀሉት እንኳን የሚያውቁትን አያውቁምና ነው ያለው። እቺ ቤተክርስቲያን በኢትዮጵያ ውስጥ ትልቅ አሻራ ኑራለች። ከነ ክብሯ እንድትቀጥል እንፈልጋለን።
የሙስሊም እምነትን በሚመለከት ብዙ የተዛቡ ነገር